እና እንደነገርኳችሁ ነው የሽምግልናዬን ቀን በጉጉት ተጠብቀው ነበር። አንድ ስህተት አልፈልግም። በእኔ በኩል እንዳታስብ እሱን ተጠንቀቅ እንጂ። ይኸውልህ ኤርሚ አንድ ስህተት አልፈልግም። በጭራሽ በእኔ በኩል እንዳታስብ። እሺ ኧረ ችግር የለውም። ታካፍለኛለህ። ኤርሚያስ ደግሞ እንዳታዋርደኝ። ከቻልክ ዝም በል፣ ካልቻልክ በቃ እኔ ብቻ ላውራሽ። ዝም ነው የምልህ። ዝም ነው የምትል። ደህና ዋሉ ፋዘር። ደህና ዋላችሁ። አለን። በጨበሉ የመጣንበትን ጉዳይ ሳንናገር አንቀመጥም። ምንድነው ጉዳያችሁ? ጉዳያችን ልጆትን ለልጃችን ብለን ነበር የመጣነው። ምንድነው የሚሉት? ልጅን በምንድን ነው የሚያስተዳድራት? ልጁ አለ የተባለ ነጋዴ ነው፣ ቀልጣፋ ነጋዴ። ሱስ አለበት? ሱስ የለበትም። ጨዋ ወልዶ ጨዋ ያሳደገው ፈሪያ እግዚአብሔር ያለው ልጅ ነው። ሰፈር ስለዚህ አንተ ነባ ደወለ። ቀስበን ነው ወጣ ብላ አውሩ እንጂ ምንድን ነው የሚጠው? እና እንዳልኩት ነው ልጁ በቃ አሉ ነባ በጥሩ ሁኔታ እየሄደ ነው። በጭራሽ እንዴት ሌባ እንደሆንክ እናገራለሁ እንዴ? ተበላሸ እኮ ማለት ነው ሰርጉ። አያያ እንዴ ሚስቱን ገሎ እስር ቤት የከረመ ሰው ነው ብሎ የሰውዬ ልጁን ይሰጠናል? በጭራሽ አላሉ እንዴ። ሱስ ሲሉን አይጠጣም ነው ያልኳቸው። ትክክል በሬጣ ነው እንዴ? ጅል ነው የሚመስል እንዴ? እኔ እኮ ቁም ነገረኛ ነኝ። ችግር የለም ወንድሜ። በቃ ልጁ እንዳልኩ ነው ቁም ነገር ያለው።